ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ያለ ትናንትና ቀዳማዊ፣ ያለ ዛሬ ማዕከላዊ፣ ያለ ነገም ዳህራዊ የሆነ ዘመን የማይቆጠርለት አልፋና ኦሜጋ ልዑል አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የተከበሩ አባታችን ቀሲስ ዘለቀ የዚህ ታላቅ ደብር አስተዳዳሪ፣ የተከበራችሁና የተወደዳችሁ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ አባቶች፣ ወንድሞች ዲያቆናት፣ እንደዚሁም የክርስቶስን ቸርነት ደጅ ለመጥናት በዚህ ቅዱስ ስፍራ የተገኛችሁ ክርስቶሳውያን አባቶች፣ እናቶች፣ ወጣቶች፣ ሕፃናት በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? እግዚአብሔር ይመስገን ብለን ስሙን እንድንጠራ እንድናመልከው የፈቀደልን በዚህ በቅድስናው ስፍራ ሁላችንንም ያሰባሰበን የአባቶቻችን የቅዱሳን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንኳን ለዚህ ቀን ለዚህ ሰዓት ሁላችሁንም በሰላም በጤና በፍቅር በአንድነት አደረሳችሁ አደረሰን። አምላካችን ለዚህ ስራ አደረሰን ስሙ የተመሰገነ ይሁን። በቤተ ክርስቲያናችን ስርዓት መሰረት በአብይ ጾም ውስጥ ካሉት ሳምንታት መካከል አምስተኛው ሳምንት ደብረ ዘይት በመባል ይታወቃል። በቅድስት ኦርቶዶክስ ተዋሕዶ ቤተ ክርስቲያናችን ከዘጠኙ ንዑሳን በዓላት መካከል አንዱ የደብረ ዘይት በዓል ነው። ደብረ ዘይት የሚለውን ቃል ስንመለከት ደብር ማለት ተራራ ከፍ ያለ ማለትን ያመለክታል። ዘይት የሚለው ደግሞ በዚህ ተራራ ላይ አሁን በምናነሳው ተራራ ላይ ብዙ የወይራ እንጨቶች ያሉበት በመሆኑ ከዚህ የተነሳ ደብረ ዘይት የዘይት ተራራ ተብሎ ተጠርቷል። ይህ ስፍራ ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ጊዜ ተመላልሶ ያስተማረበት፣ በተለይ ደግሞ ዛሬ የምንሰማውን የምንማረውን ነገረ ምጽአቱን ያስተማረበት ተራራ ነው። ይህ ተራራ ዛሬ የተነበበው የወንጌል ክፍል የማቴዎስ ወንጌል ምዕራፍ 24 ነው። ይህ ምዕራፍ የጌታችን የመድኃኒታችን የኢየሱስ ክርስቶስን ነገረ ምጽአቱን የሚናገር ምዕራፍ ነው። አስቀድሞ ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ በትህትና ራሱን ዝቅ አድርጎ ተራበ፣ ተጠማ፣ መከራ ተቀበለ። ሲገርፉ ሲያሰቃዩት ዝም አለ። በሸላቾቹ ፊት ዝም እንደሚል በግ ብሎ ነቢዩ ኢሳይያስ እንደተናገረ፣ አሁን ግን ኢየሱስ ክርስቶስ ዳግመኛ ወደዚህ ዓለም ሲመጣ እንደ ቀድሞ በትህትና ራሱን ዝቅ አድርጎ አይደለም የሚመጣው። ነቢየ እግዚአብሔር ቅዱስ ዳዊት እንደዚህ አለ በመዝሙር 49 ላይ እግዚአብሔር ገሃደ ይመጽእ ወአምላክነ ኢያረምም እሳት ይነድድ ቅድሜሁ። እግዚአብሔር ግን ግልጥ ሆኖ ይመጣል፣ በፊቱም እሳት ይነዳል፣ ዝምም አይልም አለ። ይህ በግልጥ የሚመጣው እርሱ እግዚአብሔር የተባለው ኢየሱስ ክርስቶስ እኛ የምናመልከው ተስፋ አድርገን የምንጠብቀው የድንግል ማርያም ልጅ የሕያው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ስሙ ለዘላለም የተመሰገነ ይሁን። በፊቱ እሳት ይነዳል። እርሱም ወደዚህ ዓለም ሲመጣ ለፍርድ ነው የሚመጣው። በኃጢአተኞች ላይ ይፈርድባቸዋል፣ ለጻድቃን ደግሞ ይፈርዱላቸዋል። ስለዚህ እንደዚህ አለ፣ እነሆ እንደ ምድጃ እሳት የምትነድ ቀን ትመጣለች። ኃጢአትን የሚሰሩና ኃጢአተኞች ገለባ ይሆናሉ። የሚመጣውን ቀን ያቃጥላቸዋል። እናንተ ግን ስሜን ለምትፈሩ የጽድቅ ፀሐይ ይወጣላችኋል። የጽድቅ ፀሐይ ኢየሱስ ክርስቶስ ይገለጥላችኋል። ስሜን ለምትፈሩ፣ ለምታመልኩ፣ ለምትገዙልኝ አለ። ለእውነተኛ ክርስቲያኖች ኢየሱስ ክርስቶስን በፍጹም ልቦናቸው ለሚያምኑ ንስሐ ገብተው ሥጋውና ደሙን ተቀብለው በሃይማኖት በምግባር ጸንተው ለሚኖሩት ፀሐይ ጽድቅ የእውነት ፀሐይ ኢየሱስ ክርስቶስ ይገለጥላችኋል ይላል። ክርስቶስ ለሁላችንም ይገለጥልን፣ ለሁላችንም ያብራልን። ኢየሱስ ክርስቶስ እሱን ነውና ተስፋ የምናደርገው።
ስሜን ለምትፈሩ የተባለው እኛ ነን ክርስቲያኖች። እርሱን በተስፋ እንጠብቃለን። ጌታችን ኢየሱስ ክርስቶስ ይመጣል፣ ለፍርድ ይመጣል። የጌታችን ኢየሱስ ክርስቶስ ደቀ መዛሙርት ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተቀምጦ በነበረበት ሰዓት ጥያቄ ጠየቁት። ይህም ጥያቄ እንደዚህ ይላል፣ ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው አሉት ይላል። ሁለት ነገሮች እዚህ ጋር ተመልከቱ። አንደኛው የመምጣቱን ይላል ኢየሱስ ክርስቶስ ስለሚመጣ፣ ሁለተኛው የዓለም መጨረሻ ይላል። ኢየሱስ ክርስቶስ ይመጣል፣ የዓለም መጨረሻም አለ። ዓለም በዚህ አትቀጥልም፣ ዓለም ታልፋለች። ክርስቲያኖች ዛሬ እርስ በራሳችን የምንገዳደረው የምንጠላለው፣ በዘር በቋንቋ በልዩ ልዩ ነገር የምንከፋፈለው፣ ዘመድ ዘመዱ ወገን ወገኑን የሚያጠቃው፣ አንዱ የአንዱ ደም የሚያፈሰው፣ በተለያየ አይነት መንገድ እርስ በርሳችን የምንጠላለው ክርስቲያኖች ለምን ታልፋለን? ዓለም ታልፋለች። እኛም ራሳችን ሟቾች ነን አይደለም? በስንት ዘመናችን እንደምንሞት እንኳን አናውቅም። ስለ ምጽአት ጉዳይ ስናነሳ አንደኛ ዕለተ ሞታችንን እናስብ። አንደኛው ምጽአት ይሄ ነው። በየትኛው ሰዓት በየትኛው ጊዜ እንደምንሞት አናውቅም። እግዚአብሔር ነፍሳችንን ከስጋችን ለመለየት ይመጣል። ይሄ አንዱ ምጽአታችን ነው። ሁለተኛው የክርስቶስ ዓለምን ለማሳለፍ መምጣት ነው። ኢየሱስ ክርስቶስን መልሶ እንዲህ አላቸው ይላል። እንዲህም አላቸው፣ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግሥትም በመንግሥት ላይ ይነሳልና ራብም ቸነፈርም የምድር መናወጥም በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጥ ጣር መጀመሪያዎች ናቸው። በዛን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዛን ጊዜም ብዙዎች ይሰናከላሉ፣ እርስ በርሳቸው አሳልፈው ይሰጣጣሉ፣ እርስ በርሳቸው ይጣላሉ። ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችን ያስታሉ። ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች፣ እስከ መጨረሻ የሚጸና ግን እርሱ ይድናል። ስለ ሃይማኖታዊ ክስተት ምን ብሎ አስተምሯል ጌታችን ኢየሱስ ክርስቶስ? ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ። የሚመጡት በስሙ ነው። ምን እያሉ? እኔ ክርስቶስ ነኝ እያሉ። ስለዚህ ክርስቶስ ምን አለ? ማንም እንዳያስታችሁ ተጠንቀቁ አለ። የእግዚአብሔር ቤተሰቦች ክርስቲያኖች፣ ማንም እንዳያስታችሁ ተጠንቀቁ። ዛሬ ከክርስቶስ ከእውነት መንገድ ሊነጥለን የሚፈልግ ብዙ ጠላት አለ ክርስቲያኖች በዙሪያችን። ከዛ መካከል አንደኞቹ እነማን ናቸው? እኔ ክርስቶስ ነኝ እያሉ በስሙ የሚመጡ ናቸው። የምናምነው ጌታ መድኃኔዓለም ኢየሱስ ክርስቶስ ምን አለ? ማንም እንዳያስታችሁ ተጠንቀቁ፣ እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ ብሎ ሐሰተኛ ነቢያት የሚመጡት በክርስቶስ ስም መሆኑን ራሱ ኢየሱስ ክርስቶስ ነግሮናል። ሁለተኛው ማለትም ከዚሁ ከሃይማኖታዊ ክስተት ጋር አብረን አያይዘን የምንመለከተው ምን የሚቃል አለ መሰላችሁ? እንደዚህ ይለናል ደግሞ ቁጥር 11 ላይ ብዙ ሐሰተኞች ነቢያትም ይነሳሉ ብዙዎችንም ያስታሉ አለ። እነዚህ ነቢያት ኢየሱስ ክርስቶስ ተገልጦልኛል፣ አነጋግሮኛል፣ እግዚአብሔር ራእይ ገልጦልኛል፣ በራእይ አነጋግሮኛል፣ ትንቢት ተገልጦልኛል፣ እግዚአብሔር እንዲህ ብለህ ተናገር ብሎኛል የሚሉ ነቢያትን ባዮች ናቸው። ስለዚህ ክርስቶስ ምን አለ? ብዙ ሐሰተኞች ነቢያት ይነሳሉ፣ ደግሞ ምን ያደርጋሉ? ብዙዎችን ያስታሉ። ያሳምናሉ አይደለም፣ ወደ እግዚአብሔር ያቀርባሉ፣ ለንስሐ ያበቃሉ፣ ሰው ንስሐ ገብቶ ሥጋውና ደሙ እንዲቀበል ያደርጋሉ አይደለም፣ ያስታሉ ነው ያለው። ግን የሚመጡት በማን ስም ነው?
በኢየሱስ ክርስቶስ ስም በእግዚአብሔር ስም ነው የሚመጡት ክርስቲያኖች። ክርስቶስ ምን አለ? ማንም እንዳያስታችሁ ምን አድርጉ አለ? ተጠንቀቁ አለ። ደግሞ ስለ ሐሰተኛ ነቢያት አሁንም ክርስቶስ ያስተማረን እንመልከት። በዚሁ በማቴዎስ ወንጌል በምዕራፍ 24 ቁጥር 23 ላይ እንደዚህ ይላል፣ በዚያን ጊዜ ማንም እነሆ ክርስቶስ ከዚህ አለ ወይም ከዚህ አለ ቢላችሁ አትመኑ ይላል። ለምሳሌ የሆነ አደባባይ ላይ ክርስቶስ በዚህ አለ ቢላችሁ፣ የሆነ አዳራሽ ላይ ክርስቶስ በዚህ አለ ቢሏችሁ አትመኑ። ክርስቶስ በዚያ የለም። ሐሰተኞች ነቢያት፣ ሐሰተኞች ሰዎች ክርስቶስ በዚህ አለ ሊሏችሁ፣ በአዳራሽ አለ፣ በዚህ ጉባኤ አለ ሊሏችሁ ይችላሉ። አትመኑ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ አለ። ተአምራት ስትመለከቱ፣ ምልክቶች ስትመለከቱ በጣም ልትደነቁ ትችላላችሁ። ዕውር ሲበራ፣ ሽባ ሲራመድ፣ አጋንንት ሲጮህ ብትመለከቱ ተአምር ነው ብላችሁ ሐሰተኛ ነቢያት በሚያደርጉት ምልክት ልትሰነካከሉ ትችላላችሁ። ብዙ ሰዎች ሐሰተኛ ምልክቶችና ተአምራትን እያዩ ተሰነካክለዋል። የእግዚአብሔር ቤተሰቦች የምንከተለው ምልክትን ሳይሆን ክርስቶስን ነው የምንከተለው። ምልክት እኛን ነው የሚከተል፣ እኛ ምልክትን አንከተል። ምልክትን ተአምራትን የምንከተል ከሆነ ሰይጣን ራሱ ምልክት ያደርጋል። ስለዚህ ምልክትን የሚከተል ሰው ሰይጣንን ይከተላል። ክርስቶስ ራሱ ምን አለ? ይህ አመፀኛና አመንዝራ ትውልድ ምልክት ይፈልጋል፣ ነገር ግን አይሰጠውም ማለት። ምልክትን ፈላጊ አመፀኛና አመንዝራ ተብሏል። ስለዚህ በዚህ ቦታ እንዲህ አይነት ምልክት ታየ፣ ተአምር ታየ ብላችሁ በሚደረጉ ምልክትና ተአምራት እንዳትሰነካከሉ፣ ከሃይማኖታችሁ እንዳትወጡ። ብዙ ሰዎች ምልክት አየን ተአምር አየን እያሉ ተሰነካክለው ከሃይማኖቱ መንገድ ወጥተዋል። እግዚአብሔር ሁላችንን ይጠብቃል። ሐሰተኛ ነቢያት በመጽሐፍ ቅዱስ ውስጥ በብዙ አይነት መንገድ እንደሚገለጡና እንደሚመጡ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል በምዕራፍ 24 ላይ በግልጽ ተናግሯል። አንደኛው እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ ብሎ ክርስቶስ ተጠንቀቁ ብሎናል። ሁለተኛ ታላላቅ ምልክቶችንና ድንቆችን በማድረግ ብዙ ሰዎችን ያስታሉ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮናል። ይህ የክርስቶስ ቃል የሚቀር አይደለም፣ በየዘመናቱ ይፈጸማል። ዛሬ እስካለንበት ዘመን ድረስ ብዙ ሐሰተኛ ነቢያት መጥተዋል። አሁንም በቀጣይ ጊዜ በጣም ብዙ ሐሰተኛ ነቢያት ይነሳሉ። እነዚህ የሚነሱ ሐሰተኛ ነቢያት የሐሰት ትንቢት መገለጫቸው ነው። እግዚአብሔር ያልነገራቸውን እግዚአብሔር ተናግሯል እያሉ ሐሰተኛ ትንቢቶችን ይናገራሉ። ሁለተኛው ራሳቸው ከፍ ያደርጋሉ። ይኸውም ራስ ከፍ ማድረግ ማለት ትኩረታቸው ወደ ፈጣሪ ሳይሆን ሰዎች ትኩረታቸው ወደ ራሳቸው እንዲያደርጉ ራሳቸውን ይሰብካሉ። ራሳቸውን የእግዚአብሔር ሰው፣ የእግዚአብሔር አገልጋይ፣ የእግዚአብሔር መንፈስ ያለበት ኃይለ እግዚአብሔር የተገለጸበት በሚሉ በተለያዩ ነገሮች አጠራሮች በመጥራት ራሳቸው ከፍ ያደርጋሉ። ሁለተኛው መገለጫቸው ባህሪያቸው ይሄ ነው። ሶስተኛው መለያየትና መከፋፈል። ሐሰተኛ ነቢያት ይህንን ድርጊት ይፈጽማሉ። ማለት ምንድነው? ሰዎችን ከእውነተኛይቱ ቤተክርስቲያን ወይም ከእውነተኛው እምነት እንዲወጡና ሐሰትን እንዲከተሉ ከቀደመችዋ መንገድ ከእውነተኛይቱ ቤተክርስቲያን ሰዎች እንዲወጡ በማድረግ ሐሰተኛና እንግዳ የሆኑ ትምህርቶችን ሐሰተኛ ነቢያቶች ያስተምራሉ። ስለዚህ ክርስቲያኖች እንግዳ በሆኑ አዳዲስ ትምህርቶች አትወሰዱ። እግዚአብሔር ከእንግዳ ትምህርት ሁላችንን ይጠብቃል። የቤተ ክርስቲያን ትምህርት ጥንት የነበረ ዛሬ ያለ ወደፊትም የሚቀጥል ነው። አዲስ የሚመጣ እንግዳ ትምህርት የለም። መናፍቃን ሐሰተኛ ነቢያት ግን እንግዳ የሆኑ ትምህርቶችን የሚያመጡ ናቸው። ብዙ ሰዎች ሐሰተኛ ነቢያትን በጣም ይከተላሉ። ወደ ሐሰተኛ ነቢያት አዳራሽ ብትሄዱ በጣም ብዙ ሰዎች በሐሰተኛ ነቢያት አዳራሽ ውስጥ ሞልተው ታገኛላችሁ። ለምንድን ነው ሰዎች ወደ ሐሰተኛ ነቢያት የሚሄዱት? አንደኛው ምክንያት
እነዚህ ሰዎች ተስፋ የቆረጡ ሰዎች ናቸው። ብዙዎቹ ተስፋ የቆረጡ። ተስፋ መቁረጥ ምን ማለት መሰላችሁ? በዓለም ላይ ሀብት ለማግኘት ሞክረው ያቃታቸው፣ ጤና ለማግኘት ሞክረው ያቃታቸው፣ ኑሮ አልሳካላቸው ሲላቸው በአቋራጭ ምን ይፈልጋሉ? መበልጸግ ይፈልጋሉ። ሰርታችሁ መበልጸግ ነው የምትፈልጉት ወይስ በአቋራጭ ነው? በአቋራጭ እኮ የሚፈልግ ሰው ጠንቋይ ቤት ይሄዳል አይደል? ልክ እንደዛው እነዚህ ሰዎች በአቋራጭ መበልጸግ ስለሚፈልጉ ሐሰተኛ ነቢያት ጋር ይሄዳሉ። ሐሰተኛ ነቢያትን የእነዚህ ሰዎችን አመጣጡን በሚገባ ስለሚያውቁ ምን ያደርጋሉ መሰላችሁ? እንደመጡበት አመጣጥ ሐሰተኛ ተስፋን ይሰጧቸዋል። ለምሳሌ ተቸግሮ የመጣውን ሰው እግዚአብሔር ይህችን ሴት ከችግሯ ፈትቻታለሁ፣ እግዚአብሔር ወደ ከፍታ ላይ ያደርስሻል፣ ታላቅ ትሆኛለሽ፣ በዓለም ላይ ዝነኛ ትሆኛለሽ፣ ታዋቂ ትሆኛለሽ ትባላለች። አሜን ትላለች። የለም እንኳን አይደለም በዓለም ላይ ታዋቂ ልትሆን በሰፈሯን ታዋቂ ያልሆነች ግን በኢየሱስ ስም ሐሰተኛ ትንቢት እንዲህ ይነገራል። እንዲህ ያደረጉ ብዙ ሰዎችን ለጥፋት አሳልፈው ይሰጧቸዋል። ተጠንቀቁ፣ ማንም እንዳያስታችሁ ተጠንቀቁ። ሌላው ደግሞ ሰዎች ምን ይቸግራቸዋል? ብር ይቸግራቸዋል። ብዙ ሰዎች የባንክ ቤት አካውንታቸውን ይዘው ሐሰተኛ ነቢያት ጋር እንደሚሄዱ ታውቃላችሁ። ምን ሊገባላቸው? ብር ሊገባላቸው፣ አካውንታቸው ለብር ሊገባ እና ምን ይላቸዋል? በያዛችሁት አካውንት ላይ ሚሊዮን ብር ገባላችሁ ይላቸዋል። አሜን ይላሉ። ባዶ ተስፋ ይዘው በሚያሳዝን ሁኔታ አሜን ብለው ባንክ ቤት ሄደው ብር ገብቶልኛል ብለው ባንከኞችን ይጠይቃሉ። ይሄ ባዶ ተስፋ። ክርስቲያኖች ቤተክርስቲያን ለዚህ አታስተምራችሁ። ቤተክርስቲያን ቦካቸው ይዛችሁና አበደ ይገባላችሁ ትላለች። ምንድነው ቤተክርስቲያን የምትለው? ስሩ፣ ጸልዩ፣ እግዚአብሔር ስራችሁን ይባርክላችኋል። ቤተክርስቲያኑ ከይን ያለችው ይሄን አንሰማም ብለው ሰዎች ቦክ እየያዙ ሄደው ፓስተሩን ብር ይሞላል። ውሸት ውሸት፣ ተጠንቀቁ። ሌላው ደግሞ እንገራቸው፣ ሰው የብር ስስትና ፍላጎት ስላለበት አንድ ቃል አለች የሚጠቀሙባት ሐሰተኛ ነቢያት። ምን የሚል መሰላችሁ? ዘርዝሩ የሚል። ዘርዝሩ ማለት መሰላችሁ? እናንተ 1000 ብር ለሐሰተኛው ነቢይ፣ እዛ ነቢይ ነው ፓስተር ነው ለተባለ 1000 ብር ሰጡታላችሁ። ከዛ ልክ ስትሰጡት የእናንተ ኑሯችሁ ውስጥ ህይወታችሁ ውስጥ 1 ሚሊዮን ብር 100,000 ብር ይገባላችኋል ይላችኋል። ከዛ እናንተ ወስዳችሁ 10,000 ብር 20,000 ብር ሰጡታላችሁ። ከዛ እናንተ ውስጥ ስንት ሊገባላችሁ? 100 ሚሊዮን ይገባላችሁ። ሺህ ብር ሊገባላችሁ፣ 100 ሺዎች ሊገባላችሁ። ሄዳችሁ ሰጡታላችሁ። እሱ እየበለጸገ ይሄዳል፣ እናንተ እየደህያችሁ ትሄዳላችሁ። ድሃ እየሆናችሁ ትሄዳላችሁ። ውሸት ነዋ። እውነት ከሆነ እሱ የእግዚአብሔር ሰው ከሆነ እውነተኛ ነቢይ ከሆነ ከሌላው 10,000 ብር ተቀብሎ 100,000 ብር ከሚያስገባ ለምን ራሱ ያንን ብር ለምን አላስገባው? ለምን አመልከዋለሁ የሚለው ጌታ ለምን አልሰጠውም? ሐሰት ተመልከቱ። ሰውን እንዴት አድርገው እንደሚበዘብዙ እንደሚያታልሉ እነሱ አስተው ጨርሰዋል። ዛሬ በዓለም ውስጥ ሐሰተኛ ነቢያት በጣም ባለጸጎች ናቸው። በአውሮፕላን የሚመላለሱ የግል አውሮፕላን ያላቸው አሉ። ዛሬ ሀገራችን ውስጥ ያሉት ወደዛ ከፍ ከፍ እያሉ ናቸው። ክርስቲያኖች ማንም እንዳያስታችሁ ምን አድርጉ? ተጠንቀቁ። ሌላው ደግሞ ማሳሳቻ መንገድ ልንገራችሁ። ሐሰተኛ ፈውሶች ምልክቶች አሉ። ሐሰተኛ ፈውስ ይሄ በሁለት መንገድ የምነግራችሁ። አንደኛው በሐሰት ታውረዋል፣ ሽባ ሆነዋል፣ አጋንንት ይዟቸዋል የተባሉ ሰዎች በገንዘብ ይገዛሉ። በደንብ ስሙ የምነግራችሁን ነገር። ሐሰተኛ ሰዎች በገንዘብ ይገዙና አይናቸው እንደታወረ፣ እጃቸው እንደተሰበረ፣ ከዛም አልፎ ደግሞ አጋንንት እንደያዛቸውና እንደሞቱ ሰዎች ተደርገው ገንዘብ ተሰጥቷቸው ይገዛሉ። ከዛም በኋላ ላይ ሞተ ተብሎ ይመጣ ሰውየው ሞተ ተብሎ። ዛሬ ክርስትናን በዓለም ላይ መሳቂያነት እንዳደረጉ ነው የምነግራችሁ። በክርስትና ስም ነው የሚሰራው። ይዘው ይመጣሉ አስከሬን፣ ሰውየው አልሞተም። ከዛም በኋላ ምን ይባላል? ተነሳ ይባላል። አያችሁ፣ እንደዚህ አይነት ሐሰተኛ። እንደገና ደግሞ አጋንንት ያልያዘውን ሰው አጋንንት ያዘውን ብሎ እንዲጮህ አድርገው
የማሳሰራን ይሰራሉ ሐሰተኛ ነቢያት። ተጠንቀቁ፣ ማንም እንዳያስታችሁ ተጠንቀቁ። አንደኛው ጥበባቸው ይሄ ነው። ያልታመመውን ታመመ፣ ያልተፈወሰውን ተፈወሰ እያሉ ማታለል። ሁለተኛው ዘዴ ደግሞ በሰይጣን የሚሰራ ድራማ አለ። ሰይጣን ምን ያደርጋል መሰላችሁ? ሆን ብሎ ሰዎችን አይናቸው እንዲታወር፣ እግራቸው እንዲታመም፣ ሰውነታችሁ ልዩ ልዩ አይነት ደዌ እንዲያድርባችሁ ያደርግና ሰዎችን ያስጨንቃል። የሰይጣን ስራ ሁሉ ጊዜ ሰዎችን ምን ማድረግ ነው? ማስጨነቅ ነው አይደል? ማሳመም ነው። ይሄንን ያደርገው ለአንድ ተልእኮ ነው። ከዚህ በኋላ እነዚህ ሰዎች ምን ያደርጋቸዋል መሰላችሁ? ሐሰተኛ ነቢያት ጋር ይሄዳሉ። እነዚህ በአጋንንት ድራማ ውስጥ ያሉ ሰዎች ልክ ሐሰተኛ ነቢያት ጋር ሲሄዱ ያ ሐሰተኛ ነቢይ ተፈውሰሃል ሲለው አይኔ በራልኝ ይላል። መጀመሪያ የሚያሰረው ማን ነው? ራሱ ነው፣ መንፈሱ ነው ያሰረው። አሁንም አይኑ ተከፈተ ሲባል ማንም የከፈተለት መሰላችሁ? ራሱ ነው። አንድ ነገር ማወቅ ያለባችሁ ይህ በሐሰተኛ ነቢያት ዘንድ ያለው ሐሰተኛው መንፈስ በምንም ተአምር እግዚአብሔር ሽባ ያደረገውን እውር ያደረገውን መፈወስ አይችልም። በተፈጥሮ የታመመውን መፈወስ አይችልም። ከጊዜ በኋላ የታመመውን ልዩ ልዩ ደዌ ያደረበትን ተፈውሰሃል እያለ በሐሰት ያታልላል። እሺ ሌላው ደግሞ ምን አለ መሰላችሁ? ሐሰተኛ ነቢያት ተፈወሳችሁ ያሏቸውን ሰዎች በሚዲያ በቴሌቪዥን፣ በዩቲዩብ፣ በቲክቶክ እነዚህ በመሳሰሉ ማህበራዊ ሚዲያዎች ላይ እየቆረጡ ያቀርባሉ። ሰውየው ተፈወስኩ ነው የሚላቸው። እየሰማችሁ ነው? ሰውየው ምን ይላቸዋል? ተፈውሻለሁ ይሏቸዋል። አንድ እውነተኛ ነገር ልንገራችሁ። ምን ተከሰተ መሰላችሁ? አንድ እናት በስኳር በግፊት ታመዋል። በጣም ይሰቃያሉ። እግዚአብሔር ከዚህ ይጠብቃችሁ። እንደዚህ አይነት ህመም ያለባችሁንም እግዚአብሔር ምሕረቱን ይላክላችሁ። ሰው በብዙ ነገር እየተጨነቀ ነው ዛሬ ያለው እና ትድኛለሽ፣ ትፈወሻለሽ ለዚህ አይነት ነብይ አለ ተባሉና ሄዱ። ልክ እዛ ሲደርሱ በኢየሱስ ስም ተፈውሰሻል፣ ነፃ ወጥተሻል፣ ከዚህ በኋላ ላይ ስኳር የሚባል የለም፣ ግፊት የሚባል ነገር የለም ተባሉ። እልል አሉ፣ ወደቁ። በቃ እንደው ደስታቸውን ገለጹ። መድኃኒታቸውን ጣሉና እቤታቸው መጡና ስብከት ተጀመረ። ምን እየተባለ እናንተም እኮ ሄዳችሁ እዛ ከሌጋ በጸለይላችሁ ትድናላችሁ፣ ከስኳር ከነፃ ትወጣላችሁ እያሉ መስበክ ጀመሩ። ከዛን ያው ኦርቶዶክሳውያን በእውነት ጽኗን ናቸው። ብዙ ጽኗን እናቶች አባቶች አሉ። ለምን ዛሬ አልሞቱም የሚሉ ሃይማኖቴ ከሚቀይር ሐሰተኛ ነብይ ጋር ጠንቋይ ጋር ከሚል ለምን አልሞቱም የሚሉ እኮ አላችሁ ክርስቲያኖች አይደለም? እግዚአብሔር የተመሰገነ ይሁን። አንሄድም አሉ ብዙዎች። ታዲያ እኚህ ሴት ምን ሆኑ መሰላችሁ? እውነተኛ ነገር ነው የምነግራችሁ። ሴቲቱ ከተወሰነ ቀን በኋላ ወደቁ፣ ራሳቸው ስተወደቁ ወዲያውኑ አፋፍሰው ይዘዋቸው ወደ ሆስፒታል። ከዛን ዶክተሮች ሲመለከቱ ጭራሽ ስኳራቸው ግፊቱ ሄዶ በቃ ህይወታቸው ሊያልፍ ደርሷል። መድኃኒቱ ሰባሉ። አይ መድኃኒቱን እኮ ጠየዋለሁ። ለምን? አይ ከኔ ጋር ሄጄ ነብዩ ድነሻል፣ ተፈውሰሻል አለኝ። ከዛም በኋላ መድኃኒት የጣልኩ አሉ። የሚገርማችሁ ነገር እንዲህ ሆነው የሞቱ ብዙ እናቶች፣ ብዙ ወንድሞች፣ ብዙ እህቶች አሉ። ነፍሰ ገዳይ ነው በዝቷል በምድራችን ላይ። ባሰ ተፈውሳችኋል ተብሎ መድኃኒት እንዲጠሉ ተደርገው ህይወታቸው ያለፈ በወንጀል ያልተጠየቁ ብዙ ሐሰተኛ ነቢያት በሀገራችን አሉ። እግዚአብሔር ይጠብቃችሁ ክርስቲያኖች። ብንኖርም ብንሞትም ለማን ነው? ለእግዚአብሔር ለክርስቶስ በሉት። ለማን ነው? ለእግዚአብሔር ነን አይደል? ብንኖርም ብንሞትም ጤናማ ብንሆን በሽተኛ ብንሆን የማን ነን? ማን ይፈውሰን? እኛ በአቋራጭ ለመበልጸግ ብለን ሐሰተኛ ነቢያት ጋር ሄደን ገንዘብ ከምናገኝ ጤና እናገኛለን ብለን ሃይማኖታችንን ከምንቀይር ሃይማኖታችንን ጠብቀን ክርስቶስ ለኛ እንደሞተ አስበን ስለ ስሙ ብንሞት ይሻላል ወይስ አይሻልም? ስለዚህ ምን አለ ክርስቶስ? እስከ መጨረሻ የሚጸና ግን እርሱ ምን ይሆናል? ይድናል። እስከ መጨረሻ የሚጸና። ስለዚህ ክርስቲያኖች ሃይማኖታችሁን ጠብቁ፣ ሃይማኖታችሁን ጠብቁ። ቤተክርስቲያናችሁ ውደዱ። ወደ ቤተክርስቲያኑ ቅዳሴ አስቀድሱ፣ ቃሉን ስሙ፣ ወደ አባቶች ካህናት ቅረቡ፣ አስተምሩን፣ ምከሩን፣ ገስጹን በሏቸው። ያልገባችሁ ነገር ካለ ጠይቁ፣ ተማሩ። ከዛ ውጭ ግን በምንም መንገድ ወደ ሐሰተኛ ነቢያት አዳራሽ አትሄዱ። ሐሰት በዝቷል፣ ክፋት በዝቷል፣ ተንኮል በዝቷል። ብዙ ሰዎች እየተጭበረበሩ ነው፣ እየተታለሉ ነው።
ስለዚህ የምናምነውን እኛ እናውቀዋለን። ጌታችን እርሱ ኢየሱስ ክርስቶስ ነው፣ እናመልከዋለን እርሱ። ስለዚህ ይህንን ሃይማኖታችንን እስከ መጨረሻው ድረስ አጽንተን እንጠብቅ ያስፈልገናል ማለት ነው። ዋናው የዛሬው ትምህርት መልእክት ሐሳብ ምንድነው? ሁላችሁም ማንም እንዳያስታችሁ ምን አድርጉ ነው? ተጠንቀቁ ነው። በማቴዎስ ወንጌል በምዕራፍ 7 ከቁጥር 21 እስከ 23 ላይ ምን ይላል መሰላችሁ? ጌታዊ ጌታዊ የሚለኝ ሁሉ ወደ መንግሥተ ሰማይ የሚገባ ይምሰላችሁ፣ የአባቴ ፈቃድ የሚያደርግ እንጂ አለ ጌታ። አሁን እናንተ ኢየሱስ ኢየሱስ ያለ ጌታዊ ጌታ ሁሉ ያለ ሁሉ የእግዚአብሔር ይመስላችኋል? ሰይጣን ኢየሱስ የሚለውን ስም የጠራበት ጊዜ አለ መጽሐፍ ቅዱስ ውስጥ። ኢየሱስ ክርስቶስ በጌርጌሴኖን እንደሚባል ስፍራ ሲመጣ በመቃብር ውስጥ የሚያድሩ ሁለት የታመሙ ሰዎች ነበሩና በላያቸው ላይ ያሉ አጋንንት ምን አሉ መሰላችሁ? ኢየሱስ የእግዚአብሔር ልጅ ሆይ ካንተ ጋር ምን አለን እያሉ ጮሁ ይላል። ኢየሱስ አሉ ይሰራሉ ብሏል። ጳውሎስ በሚሰብከው በኢየሱስ ስም እናምላችኋለን አጋንንትን ውጡ የሚነበሩትን የአስቄዋ ልጆችን ምን አለ መሰላችሁ? ሰይጣን ኢየሱስን አውቀዋለሁ ጳውሎስንም አውቀዋለሁ እናንተ ለማን ናችሁ አላቸው ይላል። ኢየሱስን አውቀዋለሁ አለ ወይስ አላውቀውም አለ? ሰይጣን በደንብ ኢየሱስን ያውቃል፣ በደንብ ያውቃል፣ ግን ይክዳል፣ አይቀበልም እንጂ ሰይጣን ያውቃል። መጽሐፍ ቅዱስ ምን ይላል መሰላችሁ? አጋንንት ያምናሉ ይንቀጠቀጣሉ ይላል። አጋንንት ምን ያደርጋሉ ይላል? ያምናሉ ደግሞ ምን ያደርጋሉ? ግን ይድናሉ? አጋንንት ይድናሉ ወይ? ያምናሉ ማለት እምነታቸው ያድናቸዋል አይደለም፣ ግን እግዚአብሔር እንዳለ ኢየሱስ ክርስቶስ የጌቶች ጌታ እውነተኛ አምላክ እንደሆነ ያውቃሉ፣ ያምናሉ። ግን ምን ያደርጋሉ? ሰዎችን ያስታሉ፣ ተንኮል ያሰራሉ። የሰይጣን ልዩነቱ ይሄ ነው። እኛ አምነን የእግዚአብሔርን ፈቃድ እንፈጽማለን። አጋንንት ደግሞ እናምናለን ይላሉ፣ የእግዚአብሔርን ፈቃድ ግን አይፈጽሙም። ኢየሱስ ክርስቶስ በዚህ በ40 ቀን ጾም ላይ በሰይጣን ሲፈተን ከመጽሐፍ ጠቅሷል። ሰይጣን እንዴት ሲነሳው ታዲያ ሰይጣን ምን አደረገ መሰላችሁ? ከመቅደሱ ጉልላት ላይ አቆመውና ከዚህ ላይ ራስን ወርውር ብሎ ፈተናውን ሲያቀርብለት ስላንተ መላእክቱን ያዛቸዋል እንዳትሰነካከል በእጆቻቸው ደግፈው ያነሷል የሚለው ጥቅስ ጠቅሷል። ሰይጣን ላመኑ ከምን ይጠቅሳል? ከመጽሐፍ ይጠቅሳል። ስለዚህ ጥቅስ የጠቀሰ ኢየሱስ ያለ ጌታ ያለ ሁሉ የእግዚአብሔር እንዳይመስላችሁ ብዙ ሐሰተኞች አሉ። ራሱ ክርስቶስ እኮ ምንድን ነው ያለው? እኔ ክርስቶስ ነኝ እያሉ በማን ስም ይመጣሉ ነው? በእኔ ስም ይመጣሉ ነው። ስለዚህ የማቴዎስ 7:21 ላይ እንምጣ። ምን አለ መሰላችሁ? ጌታው ጌታው የሚለኝ ሁሉ ወደ መንግሥተ ሰማያት የሚገባ አይደለም የአባቴ ፈቃድ የሚያደርግ እንጂ አለ። የዛን ጊዜ ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምስ አጋንንትን አላወጣንምን? በስምስ ታምራትን አላደረግንምን? ይሉኛል አለ። እሺ አሁን ጠይቃችሁ በስምህ ምን አወጣን አሉ? አረ አይሰማም ብለን ተናገሩ። ምን አወጣን? አጋንንትን። በስሙ አጋንንትን አውጥተዋል። ማን በሚለው ስሙ? ኢየሱስ በሚለው ስሙ አጋንንትን አወጣን ብለዋል። በስምስ ታምራትን አላደረግንም ምን ይሉኛል? ኢየሱስ በሚለው ስም ታምራትን አደረግን አሉ። ዕውር አበራን፣ ሽባ አራመድን አሉ። በስምስ ትንቢት አልተናገርንም ምን አሉ? በስሙ ምን ተናግረዋል? ትንቢት ተናግረዋል። ክርስቶስ እንዲህ ይሉኛል ካለ በኋላ ምን አላቸው መሰላቸው? እውነት እውነት እላችኋለሁ እናንተ አመፀኞች ከእኔ ራቁ ብዬ እመሰክርባችኋለሁ። ክርስቶስ ወዳጆች አላችሁ፣ አመፀኞች አላችሁ። እንዴት ትንቢት ተናግረው በስሙ አጋንንትን አውጥተው ሽባውን አራምደው አመፀኞች ለምን አላቸው? ዛሬም ክርስቲያኖች በስሙ ታምራት እናደርጋለን አጋንንት እናወጣለን ለሚሉ አመፀኞች እጃችሁን እንዳትሰጡ። ክርስቶስ የነገረንን ያስተማረንን ቃል በሚገባ መረዳትና መጠበቅ ያስፈልገናል። ስለዚህ ምን አለን? እነሆ አስቀድሜ ነገርኳችሁ፣ እንግዲህ እነሆ በበረሃ ነው ቢሏችሁ አትውጡ፣ እነሆ በእልፍኝ ነው ቢሏችሁ አትመኑ። ማንም ሰው አያሰነካክላችሁ። ልክ እንደ ቦይ ውሃ በከፈቱለት መንገድ እንደሚሄደው ክርስቲያኖች ማንም መጥቶ በፈለገው መንገድ እንዳይወስደን እንዳይጠልፈን መጠንቀቅ ያስፈልገናል። ሃይማኖታችን ኦርቶዶክስ ተዋህዶ ናት። ኦርቶዶክስ ማለት ምን ማለት ነው? ቀጥተኛ እምነት ማለት ነው። የመጀመሪያይቱን ቤተክርስቲያን ከክርስቶስ የተሰጠችዋን ከእግዚአብሔር ጋር የምንገናኝባትን እርሱ የመሰረታትን ከሰው ሳይሆን ከእርሱ የተገኘችዋን ቤተክርስቲያን ሃይማኖትን ኦርቶዶክስ ቀጥተኛ እምነት ሃይማኖት ብለን ጠራታለን።
ተዋህዶ ስንል ደግሞ ተዋህዶ የተባለው ኢየሱስ ክርስቶስ ነው። ተዋህዶ ማለት አንድ መሆን ማለት ነው። እርሱ ኢየሱስ ክርስቶስ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሆነ አንድ ጌታ ነውና ስለዚህ እርሱን ተዋህዶ በተዋህዶ አንድ የሆነ ጌታ ብለን በኢየሱስ ክርስቶስ እናምናለን። ስለዚህ ኢየሱስ ክርስቶስ በተዋህዶ አንድ ነው። አንድ የአብ ልጅ ነው። ሰው ነው። በሥጋ ሲገለጥም ከመለኮታዊ ባህሪው አልተለየም፣ አልተነጠለም። ባለመጠፋፋት ሁለት አካላት ሁለት ባህሪያት አንድ ሆነዋል። ከተዋህዶ በኋላ ኢየሱስ ክርስቶስ ለሁለት አይከፈልም ብለን የምናምንባት ሃይማኖታችን ኦርቶዶክስ ተዋህዶ ብለን ጠራታለን። ስለዚህም ከዚህ መንገድ ማንም እንዳያወጣል እንዳያሰነካክለን መጠንቀቅ ያስፈልገናል። አንደኛ መሰናከያ መንገድ ምን ስለሆነ? የሐሰተኛ ነቢያትን መምጣት ስለሆነ። ስለዚህ ክርስቶስ ራሱ በቃሉ እንዲህ የሚመጡትን ሐሰተኛ ነቢያትን አትመኗቸው፣ አትቀበሏቸው፣ ምልክትን ተአምራትን እንዲያደርጉ ምልክትና ተአምራትን አትከተሉ ብሎ ክርስቶስ በግልጽ ቃል ይህንን ነግሮናል። ሁለተኛውን እንመልከት። ሁለተኛው ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ መምጣት ምልክት የሚሆነው ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነው፣ ሕዝብ በሕዝብ ላይ መንግስት በመንግስት ላይ ይነሳል የሚለው ፖለቲካዊ የሆነውን ችግር የሚመለከተው ነው። ዛሬ በዘመናችንም እየሰማን ያለው ነገር አስተውሉት። ጦርን እየሰማን ነው። ሀገራት ከሀገራት ሕዝብ ከሕዝብ መንግስት ከመንግስት ጋር እርስ በራሱ ሲዋጋ ሲጣላ እየሰማን ነው። ሐሰተኛ ነቢያትም ዛሬ በሰፊው ተነስተዋል። ስለ ሐሰተኛ ነቢያትም ብዙ ነገር እየሰማን ነው። ሌላኛው ደግሞ ተፈጥሯዊ ክስተት ነው። ተፈጥሯዊ ክስተትን በተመለከተ ምን ይላል? ራብም ቸነፈርም የምድር መናወጥ በልዩ ልዩ ስፍራ ይሆናል። ምድር ትናወጣለች። የምድር መንቀጥቀጥ መናወጥ ይሆናል። ረሃብ፣ ቸነፈር፣ በሽታ በልዩ ልዩ ስፍራ ላይ ይሆናል ብሎ ክርስቶስ ነግሮናል። ሌላኛው ደግሞ አራተኛው ማህበራዊ ክስተት ነው። ማህበራዊ ክስተት ምንድነው? ከአመፃ የተነሳ የብዙዎች ፍቅር ትቀዘቅዛለች የሚለው ነው። ይህም የብዙዎች ፍቅር መቀዝቀዝ ማለት በትዳር ውስጥ ያሉ የባልና የሚስት ፍቅር ትቀዘቅዛለች። ከምን የተነሳ? ከአመፅ የተነሳ። በጎረቤትና በጎረቤት መካከል ያለው ፍቅር ይቀዘቅዛል። በቤተ ክርስቲያን መካከል ባሉት ሰዎች አገልጋዮች መካከል በምዕመናን መካከል ያለው ፍቅር ይቀዘቅዛል። ከምን የተነሳ? ከአመፃ የተነሳ። እነዚህ በአጠቃላይ ምኖች ተብለዋል? ምልክቶች ተብለዋል። ነገር ግን ጌታችን ኢየሱስ ክርስቶስ እነዚህ ምልክቶች በተናገረ ጊዜ ምን አለ? እነዚህ ሁሉ የምጥጣር መጀመሪያዎች ናቸው፣ ጊዜው ገና ነው። ሕዝብ በሕዝብ ላይ መንግስት በመንግስት ላይ ስለተነሳ በየስፍራው የምድር መናወጥ ስለሆነ ሐሰተኛ ነቢያት እኔ ክርስቶስ ነኝ እያሉ ስለመጡ ቶሎ ብላችሁ ጊዜው ደረሰ በቃ አለቀ ብላችሁ እንዳደመድሙ። እነዚህ የምጥጣር መጀመሪያዎች ናቸው። ስለዚህ እነዚህን ምልክቶች ስትመለከቱ ጊዜው መድረሱን አስተውሉ። ስለዚህ እናንተ ድልዋኔክሙ ንበሩ፣ ተዘጋጅታችሁ ኑሩ። ክርስቲያኖች አሁን ይህ ሁሉ የሚነገራችሁ እንድትደነግጡ እንድትፈሩ አይደለም። ስለዚህ ምን አድርጉ? ሁልጊዜ ተዘጋጅታችሁ ኑሩ። እንዴት ነው የምንዘጋጀው? ንስሐ እንግባ፣ ስጋውና ደግሞ እንቀበል። እስቲ ክርስቲያኖች ከዚህ ከመዘጋጀት አንጻር ልጠይቃችሁና ስንቶቻችሁ ናችሁ ንስሐ የገባችሁ? ስንቶቻችሁ ናችሁ የንስሐ አባት ያላችሁ? አሁን እኮ ክርስቲያኖች ያለነው እኮ እኛ አሁን ስጋውና ደሙን የምንቀበል ሳንሆን አሁን እኮ ያለነው አብዛኞቻችን ቅዳሴ አስቀዳሾች ብቻ ነን። ለምን ትመጣለህ ሲባል አንድ ሰው አይ ቅዳሴ አስቀድሼ ስጋውና ደሙ ተቀብዬ መጣለሁ የሚለው ነገር ቀርቶ ለምን ትሄዳለህ ሲባል ለቅዳሴ ለማስቀደስ ብቻ ሆነ ስራቸው። ክርስቲያኖች ዛሬ የመጣችሁት ሁላችሁ መቁረብ ነበረባችሁ። ግን ምን አድርጋችሁ? ንስሐ ገብታችሁ ስጋውና ደሙ ለሁሉም ነው። ሁሉም ስጋውና ደሙ መቀበል ነበረበት። ከቁርባኑ የለየን ነገር ምን ይሆን? ለምን ተለየን? ራሳችንን ማዘጋጀት ለምን አልቻልንም? ክርስቲያኖች ለምንድን ነው ቤተ ክርስቲያን ብቻ መጥተን የምንሳለም ጸበል የምንጠጣ ብቻ የሆነው? ለምንድን ነው? ጥሩ አንድ ሰው በ40 እና በ80 ቀን ክርስትና ሲነሳ 3 ምስጢራት ይፈጸሙለታል። አንደኛው ጥምቀት ነው። በአብ በወልድ በመንፈስ ቅዱስ ስም ይጠመቃል።
ሁለተኛው ማኅተመ መንፈስ ቅዱስ የመንፈስ ቅዱስ ማደሪያ እንዲሆን በሜሮን ይቀባል። ሶስተኛው ሚስጥር ደግሞ ከተጠመቀ ሜሮን ከተቀባ በኋላ ቀጥታ ወደ የሚመጣው ያዛል ወደ ቤተ ክርስቲያን ውስጥ ይገባና ቅዳሴው ተቀድሶ ሥጋውና ደሙን ይቀበላል። ስለዚህ እኛ የክርስቶስ ማደሪያዎች ሥጋውና ደሙን የተቀበልን። ሥጋውና ደሙን ያልተቀበለ አንድም ኦርቶዶክሳዊ የለም። ቆርባችኋል፣ ሥጋውና ደሙ ተቀበላችኋል። እናንተ የቆረባችሁ ሥጋውና ደሙን የተቀበላችሁ እያደጋችሁ ስትመጡ ለምን አቆማችሁ? ለምን ተዋችሁት? ለምን ረሳችሁት? ማን ነው የከለከላችሁ? ዘበኛ አለ እንዳትቆርቡ ያላችሁ? ካህናት እንዳትቆርቡ ብሎ አባረሯችሁ? ወይስ የመጽሐፉ ቃል ማንም ሰው መጥቶ እንዳይቆርባላችሁ? ማን ነው የከለከላችሁ? እስቲ ራሳችሁን ገምቱ፣ መዝኑት። ለማንም አልተከለከለም። ገንዘብ አትከፍሉበት፣ በነፃ ይሄ ሁሉ ነገር ተዘጋጅቶ ለምንድን ነው ያልቆረብነው? አያችሁ፣ ምናችን መሰላችሁ ያሸሸን የገዛ በደላችን፣ የገዛ ኃጢአታችን፣ ድክመታችን፣ ዕውቀት ማጣታችን፣ ንስሐ ለመግባታችን ይሄ ነው ያሸሸን። በቃ ምን አለን ነገ እንሞት ከነገ ወዲያ እኮ አናውቀውም፣ ግን ሁሌ ይሰበካል። ንስሐ ግቡ፣ ሥጋውና ደሙ ተቀበሉ። ንስሐ የሚገባውም ሥጋውና ደሙ ይቀበል ጠፍቶ ቤተክርስቲያን ግን መጥቶ የሚያስቀድስ ብዙ ምዕመን አለ። ክርስቲያኖች እንደዚህ እንደበዛችሁ በስታችሁ ሥጋውና ደሙ ተቀበሉ። እግዚአብሔር ለዚህ ክብር ሁላችንን የሚያድርሰን፣ ለንስሐ ሞት ያብቃን። ሁላችንን ደልዋኔ ክብር ነገሩ ተዘጋጅታችሁ ጠብቁ እንደተባለን ንስሐ ገብተን ሥጋውና ደሙ ተቀብለን በሃይማኖት በምግባር ጸንተን መኖር ከኛ ይጠበቃልና እግዚአብሔር ለዚህ ሁላችንን የሚያብቃን።